ሌላ ሴት አምጥተህ ማስተዋወቅ ከሷ ጋር ሌላ ላይፍ እንዲጀምር ማድረግ የትኛው ጥፋቴ ነው አንተ ላይ እንደዚህ እንዲሆን ያደረገ? ቡዜም እኔም አጠገብሽ ሆነን ዛሬ ላይ ለካ እንዳትወቀሱ ነው። ዛሬ ላይ ባንዴ ሰው እንደዚህ ሊቀየር አይችልም። ቡዜም እኔም አጠገብሽ ቆመናል። ገብቶሻል አይደል? አጠገብሽ ጥቂት ጊዜ ነበር። ከዛ በኋላስ ወንድሟን ስትከራከር እኔም ወንድሜን ስከራከርና ስወቅስ የኖር ሰዎች ከዛ ደግሞ ትክክል ነው አይደለም አንቺ ጋር ትክክል ያልሆነ ነገር ስላለ ነው። አንቺ ጋር ትክክል ሰዓት ግን ዞራችሁ ወቅታችሁኛል። አታስመስሉ። በእርግዝና ሰዓት ነበር ግን ያጠገብ ሰዓት ዞራችሁ ወቅታችሁኛል። ሌላ ሴት ይዘለት የመጣው እኮ ሪዞርት ላይ ይዘው አንቺ ሐሳብሽ ማለት ነው ብቸኛ እንዲቀር ነበረ። ብቻው አይቀርም። ፍቅር የምትሰጥ አክብሮት የምትሰጥ እቤት ውስጥ ዕቃ ማታሳጥበው ሚስት ነው አሁን ያገኘው። ገብቶሻል አይደል? እንዳንቺ በጥፊ መጥመቱ አይደለም። ከበሬታ ማይወድልሽ ከሆነ ከዚህ በኋላ ከና አላከብርሽም። እግዚአብሔር ምስክሬ በእውነቴ ነው የምልሽ። ከዚህ በኋላ ኖ ምንም ይቀንስም ግን ማለት ነው። ይኸውልሽ አንቺ እንደምታንቋሽሽኝ አንቺ መሰጭኝ አክብሮት እኔም መሰጥሽ ቦታ ይኸውልሽ ቀንሳል። አንቺም ትክክልነትሽን የሚታወቀው አንቺ በሚጣላውና በተጣላው ሰው ፊት እቤት ውስጥ በራሱ ቤት ዕቃ ማሳጠብ እና ደግሞ የራቆት ቪዲዮና ፎቶ ማሳየት ነው። በጣም ትልቅነት ነው ይሄ ትልቅነት ነው። ለባልሽ እንደዚህ አይገባም። በጣም እንደተቀየርሽ እንደሆነ በጣም ያስታውቃል። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። ሩቲ ሰላም ባያችሁ። ሰላም ውድና የተከበራችሁ ፋሚሊዎቻችን እንደምን አላችሁ? እኛ ደህና ነን እግዚአብሔር ይመስገን። ያው እንግዲህ ዛሬ ያው ከሩታ ጋር አንድ ላይ መተናል። ያው ሰሞኑ ብዙ ነገሮች እየተፈጠሩ ነው። ከትላንት ወዲያ ትንሽ ደስ የማይል ነገር ተፈጥሯል። ሄደሽ ደግሞ ትንሽ የሚያስፈልጋቸው ሰዎች ነበሩ። ወይ ትንሽ የሚያስፈልጋቸው ሰው ነበር። እኛም ትላንትና አላስገባሉን እንጂ ያው ጨርሰናቸው ነበር ነው ለመናገር። ያ ግን ቅድሚያ ገብታ ጥበቃው መጀመሪያ ቀድመው ፈርተው ነው መሰለኝ እና አብርሽ ማንም እንዳይገባ ብሏል። ከገባን ያው የሚያደርጉትና የምናደርገው ነገር ስለሚያውቀው ግን አንቺም ገብተሽ አልማርሻቸው ነው ለመናገር ልክ ነው ያስገባሻቸው። እና ሩትዬ ዛሬ እስቲ ማለትም ከሩታ ጋር የመጣንበት የራሳችን ሀሳብ አለ። እውነት ለመናገር ከዚህ በፊት በጣም ብዙ ነገሮች እየተፈጠሩ ነው። እኛም ነገሮች ለማስተካከል ብዙ እየሞከረን ባለበት በጣም ነገሮች ባልፈለግናቸው መንገዶች ወደ መጥፎ አቅጣጫ እያመሩ ነው እና አብርሃምም ደግሞ በዚህ ልክ ወርደው በይፋ ጥፋታቸውን ክፍተታቸውን በይፋ ያከብሩታል ብዬ እውነት ለመናገር ለአንድ ሰከንድ አስቤ አላቅም ነበር። ግን ያው እነሱ አንዳንዴ የሰው ልጅ ማለትም የሆነ ጥፋቱን እንደ መልካም ነገር አይቶት ከፍ ሲያደርግ ትንሽ ይደብራል። ታውቂያለሽ ጥፋት አንዳንዴኛ ኢትዮጵያውያን ስንባል ጥፋት ስናጠፋ እየተቆነጠጠን በድብቅ ረፉ እየተባለ ነው። ግን በዚህ ልክ ጥፋትን